ማዱኬ አይቻልም እኮ አይቻልም። እሺ እንደዛ አይቻልም። እሺ ሁለተኛ እንዳይለመዳችሁ አይቻልም። ኖ እንዲ ምን አይነቆለው በስመ አብ ወወልድ ወመንፈስ ቅዱስ። እኔ ረፍት ሰዓት ላይ ልሰራውን ፈለኩ። ከዛ ቆይ አንዴ ለቅቢ እኮ ነው። ምን አይነቆለው እንዴት አባቱ ነው የሚያምረው። የማርቲኔሊ ራሱ 90 ዲግሪ ተመችቷቸዋል። ቋጣሪያንስ በቃ ተኙ። ለምን አተኙ? ሲጀምር እስካሁን ሰዓት ራሱ ማን እንዳስጠበቃችሁ አላውቅም፣ ግን ተኙ በቃ። መቼስ እንቋጥር ብላችሁ ገብታችሁ ጎል እንዲህ ነው የሚያስብል ጎል ነው አይታችሁ ወጣችሁታ። ለማንኛውም የቅዳሜውን በደንብ የሚክሰን ጨዋታ ይመስላል። አሪፍ ነው። እንግዲህ ቅዳሜና እሑድ መቶ ደግሞ ይበልጥ እስከምንካካስ እንዴት እንደቸኮል ካልገባችሁ ማለት ነው። ጋይነርሶች ዊኬንድ እስከሚመጣልን ዘና ቀብራር ጎምለል በሉ። እሺ እንዳሰቡ ነግሬያችኋለሁ እኮ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ ነው። ምን አይነት ጎል ነው ዛሬ ደግሞ እያየን ያለ ነው። ጋብሪኤል ማርቲኔሊ ጎል ቨርሰስ ክለብ ብሩጅ ብለህ ሰርች አድርግ። ዛሬ አርሰናል ተጫዋቾች ማለት ነው ማርቲኔሊና ማድዌኬ ከጨዋታው በኋላ ለደህንነታቸው መስጋት አለባቸው። በረኛውን አንጠልጥለው ገደሉት። ዛሬ እኮ ደም ብዛት ደም ግፊት ያለበት ሰው እኮ በእነዚህ ተጫዋቾች ጎል እኮ ሞቷል። ማርቲኔሊ ምንድን ነው የምትሰራው? ምን አይነት ጎል ነው ጋይስ? እንዴት ነው ያልቻልኩም ዛሬ? አረ እንለያለን። ማድዌኬም ሁለተኛ ጎሉን አስቆጥሯል። ቴንክ ዩ ቼልሲ ሃንግማን በጣም በእውነት በጣም ነው የምናመሰግነው። አርሰናል That is the most. Another one. Another clean sheet. Another Champions League game. 3-0. ቀለል ወርዘገነስ another victory. 6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል። ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ። ሰከንድ ሃፍ ላይ ከዛ ላም ጎሉን ብትል ጄሱስ ገብቶ እንዴት እንዳስተሰተኝ። ጎል ብቻ ነው የቀረው ጎል ብቻ ነው የቀረው። ማንን አንስቼ ማንን ልተር? ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን 3 አግብተህ ምንም ነገር ካልገባብህ ከዚህ በላይ ምን ፐርፎርማንስ አለሽ? ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል። ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋየዋለን። በቤንች ኢንተር ሚላንን መናቅ የለብኝም። ግን ቢያሸንፈንም ለውጥ የለውም ማለት እንደዛሬ ብንሸንፍ ምንም አይመስለኝም ብዬሽ ነበር፣ ግን እናሸንፋለን። because we are the gunners ፓፓውቴ። አስቶን ቪላ ባጠፋው ክለብ ብሩጅ ቂጡ እስከሚላጥ ተለበለበ። ቂጡ እስከሚላጥ ዛሬ ደግሞ ደጋፊዎቹ በነጥብ ሰው ኒካሰው በጎሎቹ ማንኪ ምን አይነት መግነጢሳዊ ጎል ነው። ምን ካገባ አይቀርም ሲያል አርሰናል ይላል እንኳን ለቀቁ ዙቢሜንዲ 2 አሲስት። ዛሬ ደግሞ ጭራሽ ኖርጋርድ ነው ተከላካይ ግርግሩት ይገባው። ማንንም ይጎዳ አርቴታ መላጣ። ዛሬም ሲቲ የሚገርም ጨዋታ የሚገርም ቼልሲ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ጀማው። ምን አይነት ኮንግሬስ ስቲፋኖ ኮንግራ የሚገርም ጨዋታ። አርሰናል ማለት ይሄ ነው በቃ። አርሰናል ተመልሷል። ቀጣይ ወልቭስ ምን እንደሚወጣ እናያለን። ወልቭስ በዚያ አቋምሽ አርሰናል መጥቶልሻል ጀማው። በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ያለ ዛሬ ማለት ነው። የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው። ምንድነው ማድዌኬ በዚህ በኩል 90 ዲግሪ፣ ማርቲኔሊ በዛ በኩል ምንድነው ከዛ የምታዘንቡት? ምን ሆናችሁ ነው? ማድዌኬ 2 ጎል አግብቷል። ምን አይነት ጨዋታ ነው የተጫወተው? ኳስ ስጡት 5 ሰው ያጠፋል፣ ምንም ችግር የለበት። ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው። በጣም የሚያምር ጨዋታ። ቲማችን በጣም ነው ደስ ያለኝ። አዌይ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን። አረ በስማ ጄሱስ ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት። እንዴት እንደተናደድኩ ለሱ ነው የተናደድኩ። አረ በስማ ቢያገበው ላለቅሱላችን ነበር። ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው። እሱ ሰውዬ ኳስ ያገኛል። ጊዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል። እንዴት እንደሆነ ምንም የገባኝ ነገር የለም።
ማን በጣም የሚያምር ጨዋታ ነው የተጫወትነው። አረ በስማ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት? ቆይ ምን ሆነን ነው አሁን ማለት ነው? የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት። ፕሪሚየር ሊግ ደግሞ ጉዳችሁ ጀማው። አንድ ነገር ልናገር፣ በቃ አንተኛ ለማይጠቅም ነገር አነጋን አንተኛ። እነሱም አሰልጣኙ እንዲባረር ብለው ነው እንደዚህ ያደረጉት። እንተኛ በቃ ዳይ ወደ እንቅልፍ ማድረግ አይቻልም። እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር። ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው? ይቻላል። እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናል ነው። አረብስ ማርቲኔሊ ራሱ ምንድነው? ይቻላል። አረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባበትም እንዴ? ገብቶበታል እንዴ? እስካሁን አልገባበትም መሰለኝ። አረብስ ምንድነው? ኖኒ ማዱዌኬ ምንድነው ያደረገው? እኔ የሲቲን ጨዋታ እያየሁ ነበረ። ይሄ ጎል ግን ሊወራለት ይገባል ማለት ነው። ሃፍ ታይም ነው 1-0 እየመራ ነው አርሰናል። ውጤቱን ተውት ማለት ማዱዌኬ ምንድነው ቼልሲ ለቆ ሲወጣ ወደ ሰይጣንነት የተቀየረው? እንደዚህ ይመታል እንዴ? ጎሉን አይተን እንመለስ። ትችላል፣ የምር ትችላል። ይሄ ሳካን ማስቀመጥ ነው ያለበት ከፎደን ጋር የሚያወዳድሩት። አይ ቁም ነገር ግን ሳካ ይሄ ቢጎዳ ራሱ ለአመት ማዱዌኬ በደንብ አድርጎ መሸፈን የሚችል ልጅ ነው። የሚገርም ባለፈው ከብሬንትፎርድ ራሱ በቃ ሊያስቋጥረኝ ያልቻለ ልጅ፣ የሚያስፈራ ኳስ ነው ይዞ የሚገባው። ለማንኛውም ውጤቱ እንድትሸነፉ እዚህኛን ላጅ ለገናዥ እምቢ ብሎናል። እዛ ክለብ በርገር ነው ክለብ ሳንድዊች ነው የሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲም ጋር ይጫወታል። አቡዬ ፍሬ ተርፎታል፣ ጨጓራ ተርፎታል፣ ይቋጥራል። እንደውም ኮምቦን አስቶን ቪላዬ ከሌለ ያልቋጥርም። እቺ ዶሮ አለም እቺ ኒውካስልና አሶቱና ብቻ አስቶን ቪላዬን አስገቡልኝ፣ ሻምፒዮንስ ሊግ አስገቡልኝ። ለባችሁ ሻምፒዮንስ ሊግ ሳይጫወት ከሆነ ያልተኛችሁ ሰዎች ግን ምንድነው የምትሰሩት? ተኙ በቃ በአክብሮት። ያው ከረፍት ገብቷል አርሰናል። ተኙ በቃ ተኙ ባካችሁ፣ በአክብሮት ማለት ነው። ቋጣሪያንስ ተኙ በቃ። እስካሁን ምን ትሰራላችሁ? ተኙ እንጂ በሀፍ ታይም አለቀ አይደል? አንድ ጎል አግብተናል። የመራ ነው የጨመር ነው እንጂ የምንሄደው ከዚህ በኋላ ትሸነፋላችሁ ብላችሁ አይደል የምትጠብቁት አይደል? ተኙ በቃ። እስቲ ዛሬ እንኳን ሰላማዊ እንቅልፍ ተኙ። እኛም አርሲ ፋሚሊ ዘና ብለንበት ኳሱ እስቲ በደንብ። ማዱዌኬ ደግሞ ምን አይነት ጎል ያሳየን? ከዚህ በኋላ ሁለት ጎል ጠብቃለሁ። የአርሲ ፋሚሊ ስንት ጠብቃላችሁ? እስኪ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ማሸነፍ ብቻ በቂ አይደለም፣ ጸዴ ጎል ሳታገቡ ድርሽ እንዳትሉ ብሎ አርቴታ አስጠንቅቆ ወደ ሜዳ ላካቸው። ጸዴ ጎል አግብተው 3-0 ዘና ብለን አሸነፍም ማለት ነው። ትንንሽ ስጋቶች አሉ ሌላ ቀን የምናወራባቸው ማለት ነው። ለምሳሌ የስኬሊ ነገር ሰከንድ ሃፍ ይሻላል እንጂ የስኬሊ ነገር ከዩኬሪሽ ጋር ጭራሽ ቡድኑ ከዩኬሪሽ ጋር እየሰራ አይመስልም። ብቻውን ትሬኒንግ የሚሰራ ነው የሚመስለው። ዩኬሪሽ ለመሻሻል ያስፈልገዋል። ኦዴጋርድ ስቲል አልተመለሰችም። አዶን ነው የጋብሪኤል ጄሱስ መመለስ በጣም ጸዴው ነገር እሱ ነው። ከዚህ እንትን ማዱዌኬ ማግባቱ በጣም ደስ ብሎኛል። ያውም 2 ጎል ሃትሪክ ቢሰራ ደግሞ በጣም ደስ ይለኝ ነበረ። ብቻ ፖዚቲቭ ነገሮችም አሉት፣ የሚያሳስቡ ነገሮችም አሉት። ጉዳት ምናምን ነገር ከተስተካከልን ይሄ ቡድን በሻምፒዮንስ ሊጉም በፕሪሚየር ሊጉም በጣም ሩቅ የሚሄድ ቡድን እንደሆነ አሳይቶናል። ይመቻችሁ። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ተናደሩ። ምን አይነት አርሰናልን የተመለከትነው ዛሬ! ምን አይነት አርሰናልን የተመለከትነው! ዋው ሚኬል አርቴታ፣ ዋው ማርቲኔሊ፣ ዋው ማዱኬ፣ ዋው አርሰናል፣ ዋው ኖርጋርድ፣ ዋው ኢንካፔ! ምን አይነት እግር ኳስ ነው ያስመለከቱን! ይህንን አርሰናል ነበረ ማየት እንፈልገው። ይህንን አርሰናል ነው ሁሌም ማየት የምንፈልገው። አዎ አርሰናል ከ18 ጨዋታ በኋላ ተሸንፎ ሚዲያዎች ጫና ያበዙበት ክለባችን አርሰናል የው በአሸናፊነት ቀጥሏል። ትንሽ ስህተት እንዲሰራ የማይፈቀድለት ክለብ አርሰናል የው ስህተት አታገኙብኝም ብሎ ዛሬም እንዳሸነፈ ቀጥሏል። አርስዬ ዛሬ ተከብሮ ነግሶ ወጣ በጨለማው በአውሮፓ ሻምፒየንስ ሊግ። ይመቸን፣ እንችላለን። በቀኝ ከዚህ በላይ ያለ በስማ 3 የሚያስደነጋግጥ ጎል። እኔ ሲቲና የማድሪድን እያየሁ አልነበረም። አርሰናል በቤንች ይገባል ስለተባልኩኝ የሆነ ቋጥርበታለሁ ቢያንስ ተሸንፎ ሙድ ይዛለሁ ምን አይነት ጭዌ ነው። ክለብ ብሩጅን ተማምኜበት ምናምን አይደለም። ቢያንስ ቤንቻችሁ ይሻላል ከቋሚያችሁ። ምን አይነት የሚያስደነግጥ ጎል ነው ያስቆጠሩት ማዱኬና ማርቲኔሊ ማለት። ከዚህ በላይ እንኳን አላያችሁም። ለማንኛውም ቋጣሪያንስ ቼንጅ
ሪሞቱን ጠቅ እናድርገውና ያራዳ ልጆች ሌላ ጨዊን መጫጭ ጠዋት እኮ ተናግሬ ነበር አይደል? አስቶን ቪላ ባጠፋው ክለብ ብሩጅ ይቀጣል፣ ይወቀጣል፣ ይቀጠቀጣል ብዬ ነበር አይደል? ታዲያ ለምንድን ነው እንደዚህ አይነት ቪዲዮ ስሰራ አሚን በሉ ስላችሁ ኮሜንት ላይ አሚን ብላችሁ ማታልፉት? ኤኒዌይስ ክለባችን አሳምኖ ቀጥቅጦ አሸንፏል። ረማዱኬ ምን አይነት ፐርፎርማንስ ያሳየው የሚገርም ችሎታውን ነው ዛሬ ያሳየው። ቻምፒዮንስ ሊግ ላይ እንግዲህ እንደሚቀናው በድጋሚ ያሳምኖናል። ኤኒዌይስ በጣም የሚገርም ጨዋታ ነበረ ከጥሩ ብልጫ ጋር በጣም በሚገርም ጨዋታ ተንቀሳቅሰን ጥሩ ጎሎችን 3 ጎሎችን አስቆጥረን አሸንፈን ወጥተናል ማለት ነው። ነጥባችንንም 18 አድርሰናል። አሁንም በቻምፒዮንስ ሊጉ የመሪነት ደረጃችንን በደንብ አጠናክረን ቀጥለናል ማለት ነው። ይመቻችሁ። የሚገርም ጨዋታ ነበረ። አሁን ፎከስ ማድረግ ያለብን የቀጣዩ ጨዋታ ላይ ነው። ወልቭስን በኤምሬትስ የምናስተናግድ ስለሚሆን እዛ ላይ ፎከስ እናድርግ። ይመቻችሁ። መልካም አዳር። ነግሬያችሁ ነበር ጋይስ፣ አርሰናል አሁንም በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓም ጭምር ምርጡ ቡድን ነው ብዬ ባለፈው ቪዲዮ ሰርቼላችሁ ነበር። ማዱዌኬ ኒኖ ይላል። ምን አይነት ጎል፣ ምን አይነት ብቃት ነው ያሳየን። ፓፓፓፓፓፓ አርሰናል 6ቱንም ጨዋታ በ100% የማሸነፍ ሪከርድ ዘንድሮም ቀጥሏል። በቻምፒየንስ ሊጉ ጋይስ የሚያቆመው ጠፍቷል። በቻምፒየንስ ሊጉ አርሰናል ለዛም ደግሞ በርከት ያሉ የመጀመሪያ ቡድን ተጫዋቾችን አሳርፎና በጉዳት ያጣው አርሰናል ወደ ክለብ ብሩጅ ሜዳ አምርቶ 3-0 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ ድንቅ ብቃቱን ያሳየው ኖኒ ማዱዌኬ 2 ጎሎችን ሲያስቆጥር ማርቲኔሊም እንደዚህ ጎል አስቆጥሯል። ማርቲኔሊ በገባባቸው ጨዋታዎች በነገራችን ላይ አርሰናል በታሪኩ ጨዋታ ተሸንፎ አያውቅም ጋይስ። የሚገርም ሪከርድ ነው። ምን አይነት ቡድን ነው እየተመለከተ የምንገኘው። አርሰናል ከአስቶን ቪላው ሽንፈት ከ1-1 ነው ያገገሙት። በተደራራቢ ጉዳት እንግዲህ አሰልጣኝ ሚኬል አርቴታ ክሪስቲያን ኖርጋርድን ሳይቀር ዛሬ የማል ተከላካይ አድርጎ ነው ያጫወተው። ነገር ግን አርሰናል አሁንም ከማሸነፍ ማንም ያስቆመው አላገኘም። ስለ ምሽቱ የአርሰናል አስደናቂ ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እያዳሚ ማድሪድን በነፃነት ታያል። እኔ እዚህ ብቻዬን ቆሽቴ ያራል። ምን አገባኝ እንዴ? የኔ ፍሬ መጫወቻ ነው እንዴ? ምንድነው ፈርስት አጨርሱም እንዴ? ቢያንስ ከፈርስት አፍ በኋላ ማድሪድን አናይም? አሁንም አረፈደም። እሄዳለሁ ግን አረ ምንድነው ነው አስቶን ቪላ ነው እንዲመስሎ የታያችሁ? ምን አጠፋ ክለቡ? አሁን የዚህ ብስም ደግሞ ወጎጉን ይዞታል እኮ ላጥ እያለ ሄዶ አልተጠመጠመም። አሁን ሰለብሬት ተደረገ። አቤት ሲያስጠላ። ደህና ደሩ። አርሰናል 3-0 በሆነ ውጤት አሸንፏል። ሼር ኮፕሊንግ ሪፖስት በማድረግ ጀምሩት። ሼር አርጉት። ለእጢዎቹ ገብታችሁ ታወጡት። አሁን ገብታችሁ ታወጡት ወይ? እኛንን አንደኞቹ። አውሮፓ ላይም እየረገጥን እንመራለን። እንግሊዝን መተን እየረገጥን ነው የምንመራው። በአውሮፓ ሻምፒየንስ ሊግ በምድቡ ጨዋታ አርሰናል ብቻ ነው ማለፉን ያረጋገጠው። ይሄም ያጀባሃል። ገና 6 ጨዋታ ተጫውቶ 6ቱን የሚያሸነፈው አርሰናል ብቻ ነው። 6 ጨዋታ አድርጎ ከ6-1 የገባበት አርሰናል ብቻ ነው። ይሄን ወንድ ቲም ነው ዋንጫ ይበላ የምትለኝ? ይሄንን ወንድ ቲም ማለት ነው። ዝም ብለህ ተደበቅ። ክለብ ብሩጅ ምን ያደርጋችኋል ነበር ስትሉ የነበረው? ቶስታ አሳሁላ አረጣጭ። አሁን አተኛ ማርፈ። በነገራችን ላይ ስለ ተጫዋቾቻችን አልጨረስኩም። እመጣለሁ። እያንዳንዱ ተጫዋች ዛሬ ይመጣለታል። ሁሌም ሰርግ ነው ያራዳ ልጆች። የምሬድ ነው። ለቅሶ ቤት ብትሄድም ሁሌም ጥጋብ ነው ያራዳ ልጅ። ክለብ ቡዳ ነው ክለብ ብሩጅ የሚባለውን ይዞ አጋየው። ማን? ማዱኬ ብቻውን ከቼልሲ ቤት እግር ይዘህ ውጣ እንጂ ምርጥ አጥቂ ዓለማችን ላይ ያለ ውድ አጥቂ ነው። የምሬድ ነው። አሸነፈ 3-0 ለጠፈው። 3-0 ለጠፈው ነው የምልህ። ማዱኬ ትችላለህ። እናቴን ጨዋታውን አላየሁትም ግን ዝም ብዬ ሃይላይቱን አየሁት። የመጀመሪያ ጎል የሚገርም ጎል። በሚካኤል ምን አይነት ያለ ሜዳም በሜዳ ምን ቋጥርሽ ኦን ታርጌቱን ተሞክሮብሻል። አርሰናል አሸንፏል ጋይስ። የዛሬው ግን ትንሽ ለየት አለብኝ ማለት ድሮ ምናውቃችሁ በሴት ፒስ ምናምን ነበር። ዛሬ ጽድት ያለ ጎል እያገባችሁ ያላችሁት እና አዲስ ነገር ነው መሰለኝ። ትንሽ ሴት ፒስ ላይ ቀዝቀዝ ብላችኋል እና አሪፍ ነው። ግን መቼ ነው ከቪላ ያላችሁ? ቪላ ነው የሚችልሽ ማለት ሌሎቹ ሙኒክ ነው ምናምን እነሱንማ በቃ አየን። የሚያቆምሽ የለም ከቪላ ውጭ። ቪላ ያንቺ ሙኒክ ቦስሽ ነው። ለማንኛውም የሚመቻችሁ እንግዲህ ጨዋታውን ባናየው ከክለብ ብሩጅ እንግዲህ ትሸነፋላችሁ ብለህ አንጠብቅም። ግን ቪላ መች ነው ቪላ በየሳምንቱ ለምንድን ነው ከቪላ ጋር ማትጫወቹ?
መድፈኞቹ የአስቶን ቪላን ሽንፈት እንግዲህ ቤልጂየም ሄደው ክለብ ብሩጅን ሲበቀሉበት አምሽተዋል። አርሰናል በአውሮፓ ሻምፒዮንስ ሊግ የሚችለው ጠፍቷል። ከስድስቱንም ድል በማድረግ እንግዲህ ዘንድሮ ብቸኛው ቡድን ነው። መድፈኞቹ ዛሬ 3-0 ሲያሸንፉ ኖኒ ማዱኬ 2 ግብ፣ እንደዚሁም ዘንድሮ አስደናቂ ዓመት እያሳለፈ የሚገኘው በሻምፒዮንስ ሊጉ ጋብሪኤል ማርቲኔሊ 3ኛዋን ግብ በማስቆጠር እንግዲህ ድል ማድረግ ችለዋል። ሻምፒዮንስ ሊግ ላይ እንግዲህ ዘንድሮ አልተሻልኩም እያለ የሚገኘው ጋብሪኤል ማርቲኔሊ በ5 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ግብ በማስቆጠር የመጀመሪያው የአርሰናል ተጫዋች መሆን ችለዋል። በሌላ በኩል ከ322 ቀናት በኋላ ጋብሪኤል ጄሱስ ለመጀመሪያ ጊዜ በመድፈኞቹ ማሊያ እንግዲህ ሜዳ ላይ ገብቶ መጫወት ችሏል ማለት ነው። በሌላ ዜና እንግዲህ ማንቸስተር ሲቲ ሳንቲያጎ በርናባው ድረስ በመሄድ ሪያል ማድሪድን ድል ማድረግ ችሏል። ማድሪዶች እንግዲህ በውጤት ማጣት ቀውስ ውስጥ አሁንም እየተጓዙ ነው። ጣራ ዘግተው ቢጫወቱም ከሽንፈት ሊያድናቸው አልቻለም። ምናልባትም አሰልጣኝ ዣቪ አሎንሶ በነገው ዕለት ሊባረሩ እንደሚችሉ እየተሰማ ይገኛል። እንግዲህ አርሰናል ፕሪሚየር ሊጉንም ሻምፒዮንስ ሊጉን እየመራ ነው። ማንቸስተር ሲቲ ደግሞ በፕሪሚየር ሊጉም በሻምፒዮንስ ሊጉም እኔም አለው እያለ ነው። መድፈኞቹ በ18 ነጥብ ሻምፒዮንስ ሊጉን ሲመሩ ደረጃ ነው። ባየር ሙኒክ ፓሪስ ሰን ጀርሜንም መድፈኞቹን እየተከተሉ ይገኛሉ። አርሰናል ዘንድሮ ሻምፒዮንስ ሊግ፣ ፕሪሚየር ሊግ የትኛውን ዋንጫ የሚያሳካ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማየት የፕላስ ምልክቷን መጫንና ፎሎ ማድረግ አትርሱ። ይመቻችሁ። ስተርሊንግን ሽጠ ብታቃጥለን ማዱኬ ስላለ እኛ አልደበረንም የተባለ 2 ጎል ነው ያገባው ብራዘር፣ 2 ጎል። እረ ቢስሚላ የመጀመሪያውማ ሮኬት ጎል። በቃ ብራዘር ከዚህ በኋላ ሹሩባ ኢዜ ሃትሪክ ሰርቷል። ከዚህ በኋላ እኛም የሹሩባ ምርኮኛ ነን። ሹሩባ የተሰራ ቼልሲ ቤት ማለፍ አለብህ። ከቼልሲ ነው የምንገዛው። ማርቲኔሊ ደግሞ ለመጀመሪያ ጊዜ ሲመታ ያላየሁትን ሲመታይቼ ማላቆን ጭራሽ መጥቶ አላገባው። አርቴታ በቃ የሆነን ተጫዋች ለይቶ ከመከረው ብራዘር ለይቶ ከመከረው ጎል አለ። እረ ቢስሚላህ ሹት። ምን አይነት ብቃት ነው! በክሊንሺት ሻምፒየንስ ሊግ ከሜዳ ውጪ ማን እንደ አርሰናል እኮ የሚያስብለው? ያውም በጉዳት ተንኮታኩተንም ክሊንሺት የግላችን ነው። የክሊንሺት አባቱንን ብራዘር ያለ ሳሊባ ነው ክሊንሺት። እንግዲህ የመርፉ ቤተሰብ አረባ አላህ ኮፒ ሊንክ አድርጉ። ግን አረ ውይ ይቅድሙ 3000 ላይ ቪው ቆመ እኮ። አረ በእናትህ ኮፒ ሊንክ ይመችል። ወደለው ማዱኬ እና ማርቲኔሊ ምንድን ያደርጋችሁ ዛሬ? በኢየሱስ ትለያላችሁ። እንችላለን ነው ማለት በሰው ሚዲያ ሄደስ ታርገን የመጣ ነው። ሲቲ እና ማሪ ደግሞ ያልቀው ብቻ እንኳን ሰዓቱ ከሞኑ ይገለጽ። ክለባችን አርሰናል ክለብ ብሩጅን ወስዶ 3-0 ልጥፍ። ምን አይነት ጎል ነው ያሳዩን። የዛሬው አርሰናል ይለያል። ማዱኬ ለሳካ ትልቅ መልእክት እያስተላለፍክ ነው። ትልቅ መልእክት። ምን አይነት አርሰናል ነው ያየነው? ፐለው አርሰናል 3 የቤልጅየሙ ማንቸስተር ዩናይትድ 0። ከዛሬው ጨዋታ ደስ ያሉኝ 3 ነገሮች፣ አንደኛ ገብርኤል ጄሱስ ወደ ጨዋታ ተመለሰ። ወይኔ በፈጣሪ ደስ ነው ያለኝ ማለት ነው። እና ሁለተኛ ደግሞ ሉዊስ ስኬሊ ቀይ ብቻ ሳያይ ወጣ። ሶስተኛ ደግሞ ማለት ነው ምንድነው አትለኝ፣ ኑኖ ማዱኬ ጎል አስቆጠረ፣ ወደ ጎል አስቆጣሪነቱ ተመለሰ። ሌላ ደግሞ ልጨምርልህ፣ ማርቲኔሊ 5 ተከታታይ የሻምፒዮንስ ሊግ ጨዋታ ጎል አስቆጠረ። ይሄን አርሰናል በነገራችን ላይ ሌላ ሴሌብሬት አላረግም ዛሬ። ትንሽ ቲም ነው ያሸነፍኩት። ትንሽ ቲም ስላሸነፍኩ ምንም ደስታ አልገልጽም። እና የቤልጅየሙን ማንቸስተር ዩናይትድ ሜዳው ድረስ ሄጄ ለጥፌው መጣ። ምንም ነገር ያለው ከሞን ገነርስ